ሰላም ውድ ስለ እውነት ቤተሰቦች እንዴት እንደምንድናችሁ በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ እኔ ያው ወንድማችሁ አቤል ነኝ። ዛሬ እንግዲህ እንዴት ፍትህ ሾን ትቶ ስለ እውነት ሚዲያ መጣልን ለምትሉ ሰዎች እንግዲህ ዛሬ በዚህ በኩል የተገኘሁት የተለያዩ ፐርሰናል ኬዞችን እየሰራው ስለምገኝ የኔን ኬዞች ደግሞ እንግዲህ ማን ማስቀጠል አለበት እስከዛሬ የነበሩትን ፋይሎች ደግሞ መያዝ ባለበት መንገድ መለስ ብዬ አንዳንድ የተለያዩ ኬዞችን እስከሚይዝ ድረስ ማን ያስቀጥላል ማንስ ፕሮግራሞችን ይመራል የሚለውን ነገር እንድታውቁትና የቀሩት ፕሮግራሞች በምን አይነት መንገድ ይቀጥላሉ የሚሉትን ጉዳዮች አሁን ላይ ለእናንተ ጠቅለል አድርጌ ማስረዳችሁ ይሆናል። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው ሀሳብ አስተያየቶቻችሁን ያስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደርስ ቻናሉን ሼር ያደረጋችሁ ከጎኔ እንድትሆኑ ፈልጋለሁ። እስከ ፕሮግራሚ ፍጻሜ ድረስ ከኔ ጋር እንድትሆኑ ከወዲሁ ጋበዝኳችሁ። ከኔ ጋር ቆዩ። እኔ ወንድማችሁ አቤል እዚህ ጋር ደግሞ እንግዲህ ያለው ከዚህ በፊት እንግዲህ በአንዳንድ ስራዎች አብረን ቀርበን ነበር። እናንተም ደግሞ እንግዲህ የምትወዱት የምታከብሩት ወንድሜ ከዚህ በፊትም በተለያዩ እንግዲህ አስተያየቶቻችሁ ሪከመንድ ስታደርጉኝ ነበር። እሱን ከጎኔ እንዳላጣው ሁሌም ደግሞ በምንቀሳቀስበት ቦታ ኢዮብ ከጎኔ እንዲሆን እንደምትፈልጉ ኮመንታችሁን አይቻለሁ። አሁንም ደግሞ እንግዲህ ዛሬ ለእናንተ ማስተላለፍ የምፈልጋቸው ጉዳዮች አሉ። እስከዛሬ እየተመለከታችሁ ላላችሁት እንግዲህ ፐርሰናል በሆኑ ኬዞች ፍትህ ሾው ላይ እንግዲህ እየተንቀሳቀሱ ያሉ እናንተም የተመለከታችሁ ያላችሁት ጉዳይ አለና ያ ጉዳይ ምንድን ነው የሚለውን ነገር ለእናንተ ማስተላለፍ እወዳለሁ። ከዛ ውስጥም አንዱ ደግሞ ምንድነው ፐርሰናል የሆነ ኬዝ ነው አሁን ላይ እየሰራ ያሉት። ያ ፐርሰናል የሆነ ኬዝ ደግሞ እንግዲህ ለሌላ ህብረተሰብ ወይም ደግሞ እንግዲህ የተቋቋመበት ዋነኛው ምክንያቱ ምን እንደሆነ ታውቃላችሁ። በተለያየ ፕሮግራሞች እንግዲህ እያመጣን ለእናንተ የምናስተላልፈው እጃችን ላይ የተለያዩ ፋይሎች አሉ። እነዛን ፋይሎች የሚመጡትን ሰዎች እንግዲህ ተገቢ በሆነ ማስተናገድ የኛ ግዴታ ነው። አሁን ላይ ደግሞ ብዙ ሰዎች እንግዲህ ፋይላቸው ተይዞ እናቶች፣ አባቶች፣ ወንድም እህቶች እንግዲህ እያስተናገድኳቸው ስላልሆነ እስካሁን ስለተፈጠረው እስካሁን በነበሩት ሁኔታዎች አካባቢያችን ላይ ባሉት ነገሮች ለእናንተ መድረስ ባለመቻል እንግዲህ ይቅርታን በመጠየቅ አሁን ደግሞ ወንድሜ ኢዮብን ለእናንተ መድረስ እንዲችል እኔ ሙሉ ለሙሉ እንግዲህ ተሳትፎ ማደርግበት ያሉትን ፋይሎችም ደግሞ ለእናንተ ማስተላለፍ በሚገባ መንገድ ማስተላለፍበት መሆኑን እያሳወቅኳችሁ ኢዮብ ማን ነው? ኢዮብ ምን አይነት ህይወት አለው? ኢዮብንስ ደግሞ ለምን ሲባል መርጦት ኢዮብን ከጎኑ አደረገ የሚለውን ጥያቄ እንግዲህ ከወንድሜ ኢዮብ ጋር በመሆን ለእናንተ የምናስተላልፍበት ፕሮግራም ይሆናል ማለት ነው። እኔም እንደምታውቁት እንግዲህ ትንሽ ጉዳት ላይ ነበርኩኝ። አሁን በእናንተ ጸሎትም በእግዚአብሔር እርዳታም እንግዲህ አሁን ያለሁበት ቦታ ላይ ደርሻለሁ። አስፈላጊ የሆኑትን የሕክምና ክትትሎችም እየወሰድኩኝ ነው። ግን ደግሞ ግድ መሆን ስላለበት የሌላ ሰዎች ፋይል መሰራት ስላለበት ወንድሜ ኢዮብ እንግዲህ እንዲይዘው እያደረኩኝ ይገኛሉ ማለት ነው። እንግዲህ ዛሬ እንደ አዲስ አንተን የማስታወቅ ፕሮግራም እየሰራ ነው ያለ ነው እና እስቲ ራስን በማስታወቅ ጀምረና ያሉትን ጉዳዮች በጥልቀት የምናወራበት ይሆናል። እሺ አቤል፣ እንግዲህ መጀመሪያ ግን የራሴን ከማስታወቂያ በፊት ከሁሉም ብዙ ጓደኞች አሉ፣ ብዙ ወዳጆች አሉ። ያው ብዙ ጊዜ ሰው ወዳጅ መስሎ ነው የሚያጠቃ። ግን ከዛ ሁሉ መሀል ይሄን ነገር አንተ ኃላፊነት ወስደህ መስራት አለብህ፣ ይሄን ነገር አንተ ትወጣዋለህ፣ አቅሙ አለህ። ለዚህ ስለመረጥከኝ በሁሉም ፊት መጀመሪያ በጣም ላመሰግን እወዳለሁ እና ያው በተማመንክብኝ ልክ ሰርቼ ደግሞ አንተ እየሰራ ያለውን ስራ የህሊና እረፍት ነው፣ የበጎ አድራጎት ነው ማለት በቃ ለሰዎች መድረስ ነው፣ ለሁሉም ሰው መድረስ፣ የተጎዱ ሰዎችን መድረስና ለሁሉም ፍትህ ማስገኘት ስለሆነ ያንን ነገር ደግሞ አንተ በምትፈልገው ልክ ሰርቼ እንደማኮራህ እርግጠኛ ሆናለሁ። ከዛ እሺ ራሴን ወደ ማስተዋወቁ ልሂድ። እሺ እንደነገርካቸው እንግዲህ እኔ ኢዮብ እባላለሁ። ከየትኛው ልጀምርልህ? እንኳን የተባገረው ልነሳ። አሁን ስለ እውነት የሚል እንግዲህ ፕሮግራማችንን በዚሁ ለእናንተም እያስተዋወቅን ያለ ነው እና የኔ ቤተሰቦች ይህንን ቻናል ሰብስክራይብ ያደረጋችሁ ቤተሰብ የሆናችሁ የደወል ምልክቷን በመጫን እንግዲህ ሁልጊዜ አዳዲስ ኖቲፊኬሽን እንዲደርሳችሁ እለት በእለት እንግዲህ የምንሰራው ጥረታችንን እንድታዩት፣ እንድትመለከቱት፣ እንድትማሩበት ስለምፈልግ ነው እና ኢዮብ ይህንን ኃላፊነትና ይህንን ከባድ ስለ እውነት የሚልን ቻናል የመምራት ኃላፊነት ነው እንግዲህ ከአሁን በኋላ እየተሰጠው ያለው እና ይህንን ኃላፊነት የሚወስደው ኢዮብ እስቲ ትውልዱ ምን ይመስላል? ትውልዴ እንዴት እንደምጀምርልህ አላውቅም።
ከባድ ነው። ግን ቢሆንም ጥሩ ከሚባለው ቤተሰብ ተወልጄ ያደግኩኝ ትምህርቴን ከዛሬ 3 ዓመት በፊት ግራጁዌት አድርጌ እንደማንኛውም ሰው ተምሬ እስከ 12ኛ ክፍል ድረስ ግራጁዌት አድርጌ ወደ ስራው ዓለም ለመሰማራት የተዘጋጀውኝ ሰው ነበርኩኝ። እንደዚህ ስልህ ማለት የሆነ አጥሮብህ ሊሆን ይችላል፣ ግን ከዚህ በኋላ ያለው ነገር ነው የሚረዝመው እና አስፈላጊው ነገር ብዬ የማስበው። ምክንያቱም ለዚህም እንድትጋብዘኝ ያደረገኝ እሱ ስለሆነ ወደ እሱ ልግባለህ ብዬ ነው። 2-3 ወንድም እህቶች አሉኝ እና እንዳልኩ ያደግኩትም ስቴብል የሆነ ህይወት ማለት ምንም ነገር ሳይጎልብን እንዳልኩ እስከ 4 ዓመት ምናምን ገደማ ዩኒቨርሲቲ ልገባበት እስካለው ልመረቅበት እስካለው እድሜ ገደማ ምንም ነገር ሳይጎልብን ሁሉም ነገር በተሟላ አይነት ቤተሰብ ውስጥ ነው ያደግኩት። ከዛ በኋላ ግን የኔ ህይወት አሰልቺ ነበረ ስልህ በጣም አሰልቺ ነበረ። አብዛኛውን ነገር ታውቀዋለህ፣ ግን በቃ ሁሉም ዲቴል ልንገርህ ለአንተም እንደ አዲስም ቢሆን ያመለጠ ያልሰማሁም ነገር ቢሆን ተመልካቾቻችንም ደግሞ ማወቅ ስላለባቸው ዲቴል ልንገርህ። ስቃይ የራስህ ሰው ሲነሳብ ያለውን ስቃይ ታውቀዋለህ። ወንድሜ ያልከው ሰው አብሮ ካንተ ጋር የኖረ አንድ ቤት ውስጥ በአንድ አልጋ ላይ የተኛ አንድ ልብስ የለበሰ አብሮህ የበላ አብሮህ የጠጣ ሰው አንተ ላይ ሲነሳብህና ያለህን ንብረት በሙሉ ቀምቶ ጎዳና ስትወጣ ያለውን ስቃይ ታውቀዋለህ አቤል። ያ ስቃይ በጣም ከባድ ነው። ልታጣ ትችላለህ ገንዘብ፣ በህይወት ላይ መውደቅ መነሳት ያለ ነው፣ ከስራ መሰናከል ያለ ነው፣ ብዙ ነገር ቤተሰብ ማጣት ያለ ነው። ግን ደግሞ የራስ ሰው ወንድም ያልከው ስጋ ያልከው ሰው ተነስቶ ሁሉም ነገር ሲያሳጣ እንደማየት በጣም አቢዩዝ የሚያደርግህ ነገር የለም። ምን ተፈጠረ መሰለህ? አይ ቲንክ አባታችን ነው የወንድሙን የአጎታችንን ልጅ ከኛ ጋር አምጥቶ በልጅነታችን ያው ምንም አናውቅም ያኔ። አሁን ስለዚህ ጉዳይ እኔ ከማውቀው ነገር ልባላችሁና ይኸው ስላለበት ጉዳይ ስሜታዊ እንድንሆን የምንፈልገው ነገር አይደለምና ይህንንም የምናወራው እየው ማን ነው የሚለውን ነገር እኔም ማቀህን ያህል ኦዲየንስ እንዲያውቅ ስለምፈልግ ነው እንጂ የማውቀውን ጉዳይ ቁጭ ብሎ መስማት ማለት ለእኔ ተገቢ እንዳልሆነ አውቃለሁ። ምክንያቱም አሁንም የሚረብሽኝ ስሜት ስለሆነ አልፈልገውም እና ነገር ግን ውድ ቤተሰቦች እናንተን እንድታውቁት የምፈልገው ነገር ቢኖር ወንድሜው ረጅም ጊዜያት የለፋ የደከመ ብዙ ነገሮችን ለማስተካከል ሲሞክር ሲጥር የነበረ ሰው ነው እና ነገር ግን እኛ የምንለው ብቻ ሳይሆን እኛ የምናስባቸው ነገሮች ብቻ ሳይሆን ፈጣሪ የሚያስባቸው ነገሮች ናቸው ህይወታችን ላይ የሚፈጠሩት። ኢዮብ እና እኔ ስንገናኝ አንድ ፍትህ ያጣ ወጣት፣ ፍትህ ማጣት ላይ ደግሞ ስራ ማጣት የተደረበበት ብዙ ነገሮችን ማድረግ የሚችል ግን ደግሞ መንቀሳቀስ ያልቻለው ወጣት ሆኖ የተገናኘ ነው። በዚህ ጊዜ ሰውን ማዳመጥ ሆኖ ከሰው ጎን መቆም ከባድ ነው። ማንንም ሰው ማዳመጥ አይፈልግም፣ እኔንም ጨምሮ። ለምን ሰውን አምኖ አጠገብ ሄዶ ለመቆም በጣም ብዙ ቻሌንጅ የሚያደርጉ ነገሮች ስላሉ፣ ያም ሆኖ አልፎ ተርፎ ግን እኔና ወንድሜ ፈጣሪ ስለፈቀደ ቁጭ ብለን የምናወራበት ሁኔታዎች ተፈጠሩ። ሲፈጠር የሰማሁት ነገር ግን አንድ ወንድሜ የነበረ ሰው እኔ ወንድማችሁ አይደለሁም ያጎታችሁ ልጅ ነኝ፣ እናንተ ደግሞ የአባቴን ንብረት ቀምታችሁ የምትኖሩ ሰው ናችሁ የሚል ጥያቄ ነበር ቀርቦባችሁ እንደነበር የገለጽክልኝ እና እስቲ ይሄ ሁኔታ እንዴት ሊፈጠር ቻለ? ይከብዳል። በእናትህ ከአቤል ድጋሜ ማንሳት ራሱ በቃ እያመመኝ ነው። ምክንያቱም ያን ሁሉ ጊዜ ያየሁት ስቃይ ሁሉም ነገር አይኔ ላይ ይመጣል። ታውቃለህ ምን ያህል እንደለፋን ምን ያህል እንደተጨነቅን እና ከባድ ነው። ብቻ እንዳልኩህ በልጅነታችን ነው ሁሉም ነገር የሆነው። የሆነ የምታስታውሳት ትንሽ የሚሞሪ ያለች አይደለ? ሲመጣ እናስታውሳለን ወንድማችን። በቃ እኛ ማናውቀው ወንድማችን የነበረ ግን ሌላ ቦታ እየኖረ የነበረ አይነት ነው የመሰለን በዛ ሰዓት። ህፃንን ግን ወንድማችሁ ነው፣ ታላቅ ወንድማችሁ ነው፣ የቤቱ የመጀመሪያ ልጅ ነው ተብለን ነው የመጣውም ያደግነው። ሁሉም የሚያውቀው እዛ ውስጥ እሱ ታላቅ ወንድማችን እንደሆነ ነው፣ የቤቱ የመጀመሪያ ልጅ እንደሆነ ነው የምናውቀው። እስከ የሆነ ጊዜ እኮ በቃ እሱ ነው ሲንከባከበን የነበረው፣ እንደ ወንድም ትሪት ሲያደርገን የነበረው።
የሆነ ቦታ መሄድ ሲኖርብን ይዞን ልጅ ሆነን ማለት ነው ይዞን ሲሄድ የነበረው እሱ ነው። በቃ እስክናድርግ ድረስ ኃላፊነት አሁን ልጅ ሆነ ስትጣላ ምናምን ያለውን አይነት ቫይብ አላ ሲከላከልን የምርም ወንድማችን ነው። ምንም ልናሰብ አንችልም። እስቲል ወንድም ነው ከተባል ወንድም ነው፣ ታላቅ ወንድማችን ነው። የሆነ ሰዓት ላይ ምን ተፈጠረ መሰለ? ድንገት ነው ማታ ላይ ይመስለኛል 12 ሰዓት ከምናምን ቤት ውስጥ ሲመጣ በጣም ተናዶ አግሬሲቭ ሆኖ ነው የመጣው። ከዛ በኋላ ሁላችሁም ከዚህ ቤት እንድትወጡ ይፈልጋሉ አለ። ምን ሆኖ እንደሆነ አናውቅም። ሁላችንም አባታችን አለ አባታችን አለ፣ እናታችን ኪችን ነበረች፣ ጓዳ ነበረች። ሁላችሁም እንድትወጡ ከዚህ ቤት ፈልጋሉ አለ። ማለት ቀልድም ሊመስለን አልቻለም። በጣም አግሬሲቭ ሆኖ በጣም በቁጣ ነው የመጣው። ማለት ምናምን አለ። ቁጭ በል እስቲ ያለው አባታችን። ከዛ ሁላችሁም ተነስታችሁ እንድትወጡ ፈልጋለሁ አለና አጎቴ ያለው እሱን ማለት ደነገጠን። አጎቴ ሲለው አጎቴ አንተም ነው አይነት ነገር ሲያወራ ማለት ነው። እንደዚህ አይነት ወሬ አውጣችሁ ታውቃላችሁ? ከዛ በፊት በታሪክ እንደዛ የምናውቀው ምንም ነገር የለም። ታላቅ ወንድማችን የቤቱ የአባታችን የመጀመሪያ ልጅ ነው እኮ አልኩት። ደነገጠ፣ ተነሳ ከተቀመጠበት። ምንድን ነው የምታወራው አለው። ከዛ ሁላችሁም ከዚህ ቤት የአባቴ ቤት ውስጥ ነው ያላችሁት፣ አንተም ልጆችን ሰብስበህ ሚስትን ይዘህ ከዚህ ቤት እንድትወጡ ይፈልጋለሁ። እስካሁንም ማስተካከል ያለብኝ ነገር እስካስተካከል የታገስኳችሁ አለ። አናቅም። በቃ እዛ ጋር አስበው፣ ድንገተኛ ነገር ነው። ምንም እየወራ ስላለው ነገር አናቅም፣ ስለ ሁሉም ነገር አናቅም። ደነገጠን ምናምን። በሰዓቱ ያው ብዙ መጫወጫው ምናምን እኮ ይኖራል፣ ግን አሁን ሳስረዳ በቃ የሆነ ቀላል በሆነ መንገድ ደነገጠን። እንደዛ ነው ያለው ቀጥታ መጥቶ። ከዛ በኋላ እንዲህ ሲተረጋጋ ምን ሆነህ ነው እንደምታወራው አለው። ከዛ በኋላ የአባቴ ቤት ውስጥ ነው ያላችሁት፣ የአባቴን ንብረት ከዚህ በኋላ የራሴ ነው፣ ራሴ ነኝ እንትን የምለው፣ እኔ የምፈልገው ሰው ነው የሚኖርበት፣ እኔ የምፈልገውን ነው መወስነው እንጂ እናንተ አይመለከታችሁም። ከዚህ በኋላ እናንተ ጋር ያለኝን ዝምድና ቁም ያለው ሁላችሁም ከዚህ ቤት ውጡልኝ አለ። ደነገጠን። አባታችንን አየ ነው ሁላችንንም። ከዛ ታላቅ ወንድም አለኝ ሌላ ማለት ነው በመሀል። ምንድን ነው የሚያወራው አባዬ? ምን የምታውቀው ነገር አለ ምናምን አለው። ከዛ በኋላ ተረጋጋን። እሱንም ያዙት ምናምን፣ እሱም ወጣ ከዚህ ቤት። ሁላችሁም አንድ ቀን አታድሯትም ምናምን ብሎ በር በእንትን ብሎ ጮ ተናዶ ወጣ። ከዛ በኋላ አባታችንን ስንጠይቀው ነገረን ቁጭ አድርጎ በቃ ሁሉም ነገር የወንድሙ ልጅ እንደሆነ፣ ወንድሙ በዛ ሰዓት ችግር እንደገጠመውና ማሳደግ ልጆቹን ስለማይችል ቃል አስገብቶት ይህን ነገር ድጋሚ እንደማይነሳ ከኛ ሳይለየው እንደ ሁላችንም እንደ ልጁ አድርጎ ሊያሳድገው ቃል አስገብቶ ወንድምየውን እንዳመጣው እኛ ጋር እና እንደ መጀመሪያ ልጁ አድርጎ ሁሉ አንድ ነገር ሳያጎልበት እንዳሳደገው እኛም እናውቃለን። ነገረን እሱ ሁሉ። ዛሬ ተነስቶ ይህን ነገር ለምን እንዳነሳ አያውቅም። እና እኛም በቃ የዛን ቀን ዱብዳ ነው የሆነብን። ሁላችንም ቁጭ ብለን ያደር ነው። ምክንያቱም ማን ሰምተን ማናውቀው ነገር ነው። ወንድማችን ብለን የምናስበው ሰው ነው። ከዛም ደግሞ ወንድም አለመባል እኮ ችግር የለውም አይደል እንዴ? ምንድነው የአንድ አባት የአንድ እናት እኮ መሆን ችግር የለውም። አብረን ካደግ ወንድማማቾች ነን። በዛ እንዳንቀበለው እንኳን ሌላ ነገር ነው እያወራ ያለው። ጥላቻ ነው፣ እኛን ውጡልኝ ነው፣ ቤቴ ነው እያለ ያለው። ቆይ ፖይንቱ እዚህ ጋር ነው ማለት ኦዲየንስ እንዲረዳው የምፈልገው እኔም ጥያቄ ሲፈጥርብኝ የነበረ ጉዳይ ማለት አሁን እንደምታወራው ከሆነ ኦዲየንስ እንዲረዳው የምፈልገው ነገር እዛ ጋር ወንድሙ ልጁን ማሳደግ ስላልቻለ ይህን አባት አመጣው። ይሄ ማለት ያ ሰውዬ ተቸግሮ የነበረ ሰው ነው ማለት ነው። አሁን ይሄ ልጅ እንደማደጎ እንዳጎቱ ቤትም ስርዓት ባለው መንገድ ከዛም አልፎ ተርፎ ደግሞ ልጅ ሆኖ እያደገ ያለ ልጅ ነው። በምን አይነት ሚንስ ነው ቤት ይለቃችሁ ውጡ የሚል ጥያቄ ሊመጣ ይችላል? እሱ ነው ችግር የፈጠረው። ከሆነም እስከዛ ድረስ እንዳልኩኝ ምንም አናውቅም፣ ግን እሱ ውስጥ ለውስጥ ሲሰራ ነበረ። ውስጥ ለውስጥ ማለት እኛ ሳናውቀው ይሄ ፋይል የማዞር የሀሰተኛ ሰነዶች ማሰራት፣ የቤቱ ባለቤት አባቱ እንደሆነና ወራሽ እሱ እንደሆነ እነዛን የመሳሰሉ ወረቀቶች አሰናድቶ ጨርሷል። ይህን ሁሉ ጉዳና ቀማታ እንደዛኛ ተጨነቀን። መሻ ይመሽ የለም ነጋ። ጠዋት ፖሊሶች ነን ከሚሉ ግለሰቦች ጋር መጣ። ወረቀት ይዟል፣ ሰነድ ይዟል። ይኸው የቤቱ ባለቤት ነኝ፣ እንዲወጡልኝ አስወጡልኝ። እነሱን ከዚህ ከኔ ጋር ነበር ተጠግተው የሚኖሩት፣ የአባቴ ቤት ነው፣ አብረን ነበር የምንኖረው። ከዚህ በኋላ ግን ስለማልፈልግ እነሱን እንድታስወጡልኝ አለ። ደነገጠ አባታችን። ማለት አስበው፣ በዛ ጭንቀት ቁጭ ብሎ ነው ያነጋው። ከዛ ይሄ ሲፈጠርበት አመመው ምናምን ለትንሽ ሰዓት ተረበሸ። ከዛ በኋላ እንደምንም አረጋግተ ነው አባትህ በዚህ ሁላ እንቅስቃሴዎች ምንም የሚሰጠው መልስ የለም ነው
መልስ እየሰጠ ነው፣ ግን ግራ ገብቶታል። ማያውቀው ነገር ነው። ይህን ነገር እያልኩ ያለሁት ነገር ህግን የምናውቅ ሰዎች ነው። ብዙ ነገሮች እየተፈጠሩ እያየን ዛሬ የደረስን ሰዎች ነን እና ሀው ሙሉ ውክልና ሳይሰጠው አንድን ቤት ወደ ራስን እስከ ማዞር ደረጃ በጣም ብዙ ፕሮሰስ ስላለው ብዬ ነው። እና ሜይ ቢ አባትህ ለእናንተ ያልነገራችሁ የዋሽ ጉዳይ ይሄ ፋይል ስቲል ያልተዘጋ ስለሆነ አይደል እስካሁን ድረስ በእናንተ ቤተሰብ መሀል ጭንቀትና ጭቅጭቅ እየፈጠረ ያለ በጣም ብዙ አይነት መዘዞችን ይዞ እየመጣ ያለ እኔም ደግሞ በራሴ ወደ እናንተ ፋይል መጥቼ ለመፍታትና ለማየት የሞከርኳቸው ነገሮች ነበሩ። ግን እንዳልጓዝና ዲቴል ስለእናንተ ነገሮች እንዳላይ ያደረገበት የያዘ ምክንያት አንዱ እሱ ነው። ምንድን ነው ማለት አባትህና የአባቱ ወንድም መሀል አጎት ላይ ያሉት ችግሮች ምንድን ናቸው? በሰዓቱ ለእኛም ጥያቄ የሆነብን እሱ ነበር። ማለት ኦልሬዲ ያ ቤት የአባታችን ነው፣ ሰው ሁሉም ነገር ሊኖሩ ይገባ ነበር የሚል ነገር ግን በዛ ሰዓት እንደነገርኩ ከዚህ በፊትም በቃ አባታችን አረጋጋ ነው ምናምን የአባታችን አንድና አንድ ጥያቄ ለምን ይከዳኛል የሚል ነው። ቤቱ አይደለም ውጡ መባሉ ምናምን አልነበረም። በዛ ሰዓት እንዳልከው ተማምኖ የተደረገ ነገር ሊኖር ይችላል። ነገር ግን ቤት ሲገባ ከተረጋጋ በኋላ ቤት ገብቶ አባትህን በቅርብ ለማውራት ሞክሬ ነበርና ከአንተ አንድ በጅ ጠየቅኩ ነው የምጠብቀው ነገሮችን። ምክንያቱም ስሜትህን ስለማውቀው ምን አይነት ነገሮችን ስታሳልፍ እንደነበር ስለማውቀው አንድ አባትና እናት የወለዳቸው ልጆቹ ሲበተኑበት ማየት በጣም ብዙ ነገር ባመነው ሰው መከዳትን ደግሞ እኔም ደርሶብኛል። በደንብ አውቀዋለሁ። በደንብ የምታየው ነገር ነው። እናንተ ማብራራት አይጠበቅም ቢልኝ ኦዲየንስም የሚያውቀው ጉዳይ እና የመተማመን ሁኔታ ውስጥ ቤትን አዙሮ ለእሱ እስከ መስጠት ያደረሳቸው ነገር ምን አይነት ነገር ቢኖር ነው የሚል ጥያቄ ሳነሳላቸው ልጅ አቤል ከዚህ በላይ ባንጓዝ መልካም ነው። እኔ ሁለት ጥፋት ነው እየጠፋሁ ያለሁት። አንድ በዚህ በኩል ፋይናንሻል፣ በዚህ በኩል ደግሞ የወንድሜን ቃል እያሉ እንትን የሚሉበት ነገር አለና ምንድን ነው አሁን ያቺ ናት እኔ ይዘኝ ያለችው እስካሁን ድረስ ገባ። እናንተ እየተሰቃያችሁ ያላችሁት ጉዳይ አለ በደንብ በቃ ማለት ግራ እስከሚያጋባኝ ድረስ እየተፈጠሩ ያሉ ነገሮች ናቸው። በዚህ በኩል ደግሞ እናንተ የምታነሱት ጥያቄ አለ። ልጆች ንብረታችንን አተናል፣ የእናት አባታችንን ውርስ እናት አባቴም እህቴ ቤት ገብተው እስከ መኖር ደረጃ የሚያደርሳቸው ሀብት ያላቸው ምንም ነገር የለም የሚል ጥያቄ እያነሳን ያለሁና ለምን ይህንን ነገር ማስተካከል አንችልም የሚል ጉዳዮች ናቸው የተነሱ ያሉት። በአንተ በኩል የምታውቀው ነገር ካለ ግልጽ እንድታደርግልኝ ነው። አቤል እንዳልኩ ይሄ ነው በዛ ሰዓት እንዳልኩ አሁንም ወደዛ ሀሳብ የምመለስልህ ያልጨረስኩልህ ነገር ስላለ ነው። ከተረጋጋ በኋላ ወደ ውስጥ ገብቶ እንደ አንተ ቤት ያንተ ንብረት ያንተ ቤት አይደል እንደ አባታችን ቤት አይደል እንደ አውጣና በአንተ ስም ያለውን ሰነድ አሳያቸው። እሱ ያመጣውም የውሸት ሰነድ ሊሆን ይችላል ስንለው በዛ ሰዓት ገብቶ ፋይሉን አጣሁት ቤት ውስጥ ነው ያለን። የኔ መሆኑን ማረጋገጫ ፋይሉን አጣሁት ነው ያለው ቤት ውስጥ የተቀመጠው። እንደዚህ አይነት ቦታ ነው ተባለ፣ ፈለግ ነው ቤቱ ታመሰ፣ ግን ሰነዱን ላገኝ አልቻልኩም ነው ያለው። የቤቱን ካርታ እንኳን ስቲል ማምጣት አቃተው። እሱ ባለቤት መሆኑን የሚያሳይ ግራ ተጋባን። በቃ ከዛ በኋላ የሆነ ነገሮች ተደራረቡ፣ ፈጠነ። ከዛ በኋላ 3 ቀን ተሰጠን ከዛ ቤት እንድንወጣ። በ3 ቀን ውስጥ እንድትወጡ ተባለ። አማራጭ አጣን። በ3 ቀን ውስጥ የት ልንገባ እንችላለን? ሁሉም ነገራችን የተዘጋው። ከዛ በኋላ 5ኛ ቀን ደረሰ። ያ 3 ቀን አልፎ በጭንቅ በጣር አልፎ 5ኛ ቀን ደረሰ። 5ኛ ቀን ላይ ግዴታ ሆነ። የቁርጥ ቀን መጣች። በቃ ምንም ባላረግነው ምንም በማናውቀው ጎዳና የምንወጣባት የቁርጥ ቀን መጣች። አስበው፣ ሙሉ ቤተሰብ ልጆች ያሉበት ቤት እናት አባት አንድ ላይ ተሰብስበን ጎዳና ስንወጣ አስብ፣ በጣም ከባድ ነው። አስበው፣ እናት አባትህን ይዘህ ጎዳና ስትወጣ፣ ሁላችንም ተሰብስበን እናት አባታችንን ይዘን ጎዳና ነው የወደቅነው። በዛ ሰዓት ማንም ቼክ የሚያደርገን ሰው አልነበረም። ማንም አይዟችሁ እኔ ከጎናችሁ አለው የሚል ሰው አልነበረም። እንዴት እንደምነግርህ አላውቅም አቤል። በቃ መጨረሻ ላይ ብዙ የጎዳና ህይወትን ኖረን ብዙ ስቃያየን፣ ህግ ቦታ ሄደን ህግ ቦታ ስንሄድ ደግሞ ማስረጃ የምናቀርበው ነገር ሊኖር ይገባል።
ለእሱም ደግሞ በቃ አባታችን በየሰዓቱ እየሰጠን ያለው መልስ ጭንቀት ላይ ነው። እሱም ልናስጨንቀው አንፈልግም፣ ግን በየሰዓቱ እየሰጠን ያለ መልስ ወረቀቱን ካስቀመጥኩበት ሰነዶቹን ካስቀመጥኩበት ማን እንዳወጣ አላውቅም። የሆነ የተቀነባበረ ነገር ይኖራል። ወንድሜን ለማውራት ልሞክር ነው የሚለን። በዛ ሁሉ ጭንቀት ውስጥ ሆነን መጨረሻ ላይ ደግሞ እግዚአብሔር ይመስገን እሱም እናታችንን ይዞ ወደ እህታችን ቤት ገባ። እኔም ደግሞ ወንድሞቼም ያው ጓደኞች ምናምን አሏቸው ወንዶች ወጣቶች ስለሆነ እኔም ጓደኞቼ ቤት ለጊዜው አረፍኩኝ። በዛ መሀል አንተን አገኘሁህ። ለዚህ ጉዳይ ላወራህ መጣሁ። አንተ እንደዚህ እንደምትሰራ ሰምቼ በዚህ መሀል ከአንተ ጋር ተገናኘን። ከብዙ ስቃይ በኋላ አንተም ያው ነገሩ ባይዘጋም አስመልሰልናል፣ ፍትህ ሰጥተናል። እሺ እንግዲህ ሁለታችንን ማየው መሰረት የገባን ያለ ነውና ስቲል እንግዲህ ክርክሩን ያልጨረሰ ብዙ ነገሮችን ፕሮሰስ እያደረገ ያለ ቤት ነው። አሁንም እኛ ስንገባበት ብዙ ነገሮችን በጊዜያዊነት ነገሮች እንዲስተካከሉ እያደረገ ነው ያለው። የአጎት ልጅ የተባለው ግለሰብ ወንድም የነበረ ሰው ነው። አላቅም ማለት እንዴት አይነት ክደት እያየን እንዳለ ግን ለምንድን ነው የራሳችን ፐርሰናል የሆኑ ነገሮችን በእኔ በኩል ለእናንተ የምናስተላልፈው? የሀገርን ገጽታ ለማጥፋት መጥፎ ነገሮችን ለእናንተ ለማስተላለፍ የማይሆኑ ነገሮችን ያው ሰፈር ውስጥ የምትሰሙትን የምታዩትን ነገር ነው እኛ ትክክለኛ የሆነ ግልጽ አድርገን እየነገርናችሁ ያለው። ይሄ እየተፈጠረ ያለ የሆነ ያለ ነገር ነው። እናንተም ደግሞ አካባቢያችሁ ላይ ያላችሁ ሰዎች ከኛ ህይወት ውስጥ ሀፕን የሚያደርጉት ነገሮች የማይመስላችሁ ሰዎች አላችሁ። እናንተ ጋር ብቻ የችግር እንደሚፈጠር ከእናንተ ውጭ ያሉት ሰዎች ላይ ምንም አይነት ችግር እንደማይደርስ ሁሉም ሰው ጋር የሚደርስ ችግር ነው። ሁሉም ሰው ጋር ያለ ክደት ነው። እናንተ ግን ይሄ ነገር ሲገጥማችሁ ቀጥታ ወደ ህግ መሄድና አንድ ሰው እንኳን እምቢ ብላችሁ ደፍራችሁ ሌሎችን መናገር የምትችሉበት ህግ እንዳለ እንድታውቁ ስለምፈልግ ነው ይሄን ነገር የማደርገው። እና አጋጣሚ ሆኖ ከኛ ጋር ላትገጣጠሙ ከኛ ጋር ላንል እንችል ይሆናል። ብዙ አይነት የተለያዩ ኬዞች ብዙ አይነት ሰዎች ስለሚመጡ ነገር ግን የትኛውንም አይነት ሙከራ ሳታቆሙ መደረግ ያለበት ነገር መደረግ ስላለበት እኔም ደግሞ ይሄ ፋይል ምን ይመስላል የሚሉትን ነገሮች በቀጣይ ሙሉ ለሙሉ ለእናንተ ማስተላለፍ የምንችልበትን ፕሮግራም እንደምንሰራ ከፈጣሪ ጋር ቃል እገባለሁ። እስቲ ዮባ ስራ የጀመርንበት ሰዓት እንግዲህ ብዙ አይነት ነገሮች ተፈጥሮ ነበር። እኔ ላይም የመግደል ሙከራ በተደረገበት ሰዓት የተፈጠሩ ነገሮች ነበሩና የዛኔ ምን አይነት ነገሮች ነበር እስቲ ሲሰማኝ ነበር? ላይፋችን እንግዲህ በጣም ቻሌንጂንግ እንደሆነ የምታውቀው ነገር ነውና ምንድን ነው የምታስበው? አንተ ላይ ይሄ ነገር ሀፕን ቢያደርግ ምን አይነት ውሳኔ ነው የምትወስነው? እንጃ ከባድ ነው። ግን አሁን ላይ ምን የማስበው በቃ እኔ ያገኘሁትን ፍትህ፣ እኔ ያገኘሁትን የህሊና እረፍት፣ እኔ ያገኘሁትን ምን ልበልህ በቃ ሁሉም ነገር ከዛ ሁሉ ስቃይ ሌላም ሰው በዛ እንትን እንዳያልፍ ነው የምፈልገው። አሁን ላይ በሰዓቱ አንተ ጋር በተገናኘን ሰዓት አንተ ላይ ግድያ ሙከራ ነበረ፣ እንዳየኸው የራስ ሰዎችን ሲነሱብህ ነበረ፣ ከጎን ያሉ ሰዎች ሲያጠቁ ነበረ። ያን ሁሉ ቻሌንጅ አውቀዋለሁ፣ አይቼዋለሁ በአንተ። አብረን መስራት ከጀመርን በኋላ ደግሞ እየተፈጠረ ያለውን ነገር አይተናል አብረን። ስለዚህ እኔ አሁን ላይ በጣም ቆስያለሁ ስለ ውስጤ በቃ የመከዳቱ ህመም እስካሁን ሊድን አልቻለም። እና ያ ህመም ደግሞ በራሴ ብቻ የራሴን ነገር ስላገኘሁ ብቻ ወይም የኛ ፋይል ስላልተዘጋና አሁንም በክስ ላይ በንጥልጥል ያለ ጉዳይ ስለሆነ አይደለም እንደዚህም እያደረኩኝ ያለሁት። በቃ ለራሴ ለህሊና እረፍት እኔ ያለፍኩባት እያንዳንዷ ቁስል የሆነ ሰንባዲ መጥቶ ህግ አጥንቶ ወይንም የሆነን ሰው ለመስራት ብቻ ተምሮ የሚሰራው ስራ አይደለም። በጣም ውስጡ ፔን ያለ ሰውና የምርም ያን መጎዳት የተጎዳ ሰው የሰው ስቃይ ይገባዋል፣ የሰው ህመም ይገባዋል። ለዛ ነው ያውንም እዚህ ነገር ላይ እንደገባ እኔም ጠይቄ አንተም ያላሳፈርከኝ እሺ ያልከኝም ከዛ አንጻር ነው። እና ምንም አይነት ቻሌንጅ ይመጣ ለመቀበል እኔ ዝግጁ ነኝ። አቤል አሁን ለምሳሌ እንደ ጥያቄ ልጠይቅህ። እንደምታስታውሰው ከዚህ በፊት በእናቴ ጉዳይ የተነሱ ፋይሎች ነበሩና ከአንዳንድ ኦዲየንስ ጋር ያጋጨኝ ጉዳይ ነበርና ፋይል ወደ እናቴ ያቀናበት ጉዳይ ስለነበር ያው እናቴ እንዳትታሰር
ፋይሎችን ትረስ አደረግ ነበር። ትረስ የማደርገው ግን እናቴ ላይ የነበሩት ወንጀል በመደበቅ አይደለም። አሁን እስቲ የዚህ ቤት ኬዝ የሄደም ስላለ ወንጀለኛውም ውሸታም አባትህ ቢሆን ምን ታደርጋለህ? እዚህ ጋር ምን አለ መሰለ፣ አባቴ ነው አሳድጎኛል፣ ወልዶ ነው ህይወቱን ለእኛ ሰጥቷል። ግን ደግሞ አሁን እዚህ ጋር እያወራን ያለ ነው እኛ ስላጣ ነው ወይም አባታችንም ዋሸ፣ አጎታችንም ዋሸ፣ የአጎታችን ልጅም ዋሸ፣ እኛ ስላጣ ነው ነገር ሳይሆን አሁን ለህዝቡ ስለመቆም ነው እያወራን። እውነት ካለው ወንጀለኛ ከሆነ አባቴንም ለህግ ለመቅረብ ዝግጁ ነኝ በአሁኑ ሰዓት። እርግጠኛ ነኝ። ቃል ትገባለህ በዚህ ጉዳይ? ቃል እገባለሁ። ምክንያቱም የትኛውም ሰው መሰቃየት የለበትም። ወንድማችንም እኮ እኔስ ባጠፋ እኔ እንግዲህ አሳልፈህ ትሰጠኛለህ? ለዚህ እንትን ብቁ ነው ብለህ እዚህ ጋር እስከመጣኝ ድረስ አንተም ካጠፋህ አንተ ላይ የምነሳለሁ። እኔ ላይ ጨክነህ? አዎ ጨክናለሁ። ምክንያቱም አንተ እውነታን ነው ያስተማርከኝ። አንተ እውነት ለህግ ምክንያቱም እናትህንም እኮ አንተን አላልካትም አይደል እንዴ? መረጃዎች በሐሰት እንዲያወነጅሏት ነው እንጂ እያረክ የነበረው። እናትህም እኮ ወንጀለኛ ብትሆን አንተ እናትህ ላይም እኮ ትፈርድ ነበር። እናትህንም ለህግ አካል ትሰጣት ነበረ። ስለዚህ ያሳየኸኝ አንተ ለቤተሰብ ወይም ለሆነ ሰንባዲ ወግኖ የሆነን ሰንባዲ ደግሞ ማጥፋትን ወይም ማስቀጣትን ሳይሆን ለሁሉም ሰው በእውነት መቆምን ነው ያሳየኸኝ። እንግዲህ ከአንተ ያየሁት ውድ ቤተሰቦች፣ ያው እግዚአብሔር ይመስገን የእጃችንን ፍሬ ከሌሎች ሰዎች ባናገኝም እንግዲህ ስራችን ካሉ ወንድም እህቶቻችን የምናገኝበት መንገድ ደስ ይላል እና እኔ እንደዚህ አይነት ቁርጠኛ የሆነ ሰው ከጎኔ እንዲሆን የምፈልገው በአካባቢም ላይ በእንደዚህ አይነት ወይ። ምክንያቱም ሁላችንም የራሳችን የሆነ መንገድ ያለን ሰዎች ነን። የራሳችን የሆነ ላይፍም ደግሞ ያለን ሰዎች ነን። ይሄ እዚህ ጋር ስራ ነው። ከስራ ውጭ ደግሞ ፐርሰናል የሆነ ላይፍ አለ። ገባችሁ? እኔ እንኳን እዛ ላይ ባጠፋ ፐርሰናል የሆነ ላይፍ ላይ እንኳን ስህተት ቢገኝ በተቻለኝ አቅም የምጠነቀቅ ሰው ነኝ። ማንም ፍጹም የሆነ ሰው የለም። በተቻለኝ አቅም ግን ጠንቃቃ ነኝ ብዬ አስባለሁ እና ከዛም እንኳን በስት እንዲያልፉኝ የማልፈልጋቸውን ወንድሞቼ ነው ቢውልድ እያደረግኩኝ ያለው። የኔ ቲምም እንግዲህ ይሄን መስሎ ስላየሁት ሚዲያ ላይም በእንደዚህ ልክ ስለወጣ ደስ ብሎኛል። ሁሉም ሰው እንግዲህ የራሱን ፍሬ በመልካም ነገር ሲያይ ደስ ይለኛል። እናም እንግዲህ እንደዚህ አይነት ፍሬ ስላፈራን ደስ ይለኛል። ግን አንተ እኔንም ቢሆን ታስይዘኛለህ? አዎ አቤል፣ ምክንያቱም ከአንተ እውነትን የተማርኩት፣ ከአንተ እውነት ይበልጣል። እሺ እንግዲህ ያው ኦዲየንስ ይሄን ልጅ በምን አይነት መንገድ መቀበል እንዳለባችሁ ለእናንተ ምተው ጉዳይ ይሆናልና እስቲ በመጨረሻ ማለት የምትፈልጋቸው ነገሮች ካሉ እንግዲህ ብትላቸው። እሺ በቃ በመጨረሻ ማለት የምፈልገው ነገር ሁላችሁንም ይመለከታል። በመጨረሻ ማወራው ሀሳብ እናንተ ብቻ እውነት ይዛችሁ ነው እንጂ ወደኛ ስለ እውነት የማንከፍለው ዋጋ የለም፣ የማንገባበት ጥግ የማንደርስበት ቦታ የለም። ግን እናንተ ብቻ እውነት ይኖራችሁ፣ ስለ እውነት እንሰራለን። እሺ እንግዲህ ያው ወንድሜ ብሎታል። እንግዲህ ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።